ሰላም ሰላም ውድና የተከበራችሁ የሩታ እህቶቼ ቅመሞቼ እንደምን ዋላችሁ? እንደምን አላችሁ? ሁሉ ሰላም እንኳን ሰላም ሆናላችሁ። እንግዲህ አበጋዝ ልዑልዬን ሰርቆ ወደ እቺ ምጥማጤ ጋር ይዞ መጥተዋል ማለት ነው። እቺ ምጥማጤ ደግሞ ሸልዬ ማለት ነው ለሲሞ እሷን ወልዳለች። ነገር ግን እንጃ እሱ ማለት ነው ሩታን ለማገኛት ሲፈልግ በልዑል ይመጣል። ሩታን ለማገኛት ሲፈልግ እንደዚህ የሚያደርገው እንደዚህ አይነት ሲስቴሞችን የሚጠቀመው ማለት ነው። ሩታን ለማግኘት ሲፈልግ ነው። ሩታ ስትናፍቅ እና ሩታዬ ማየት ሲፈልግ ነው እሱ ልዑልዬን ይዞ የሚጠፋው ወይ የሆነ ነገር የሚያደርገው ማለት ነው። ሩታዬ ደግሞ የምትናፍቅ ልጅ ናት። እንኳን ለአንተ ለእኛ ራሱ በጣም ነው የምትናፍቀን ቶሎ ቶሎ ካልመጣች ማለት ነው። ስለዚህ በልጅ ባትቀልድ ይሻላል ማለት ነው። በልዑልዬ ባትቀልድ ብዙ መከራ ያየችበት ልጅ ነው እና በሱ ባትቀልድ ይሻላል ማለት ነው። ልዑልዬ ማለት ችግሩን መከራ ነገር ያሳለፈችበት ልጅ ነው። ስለዚህ እሱን አትንካው። በሌላ ነገር መስራት ትችላለህ አንተ ሰውየው።